አልጠቀምም ከዚህ በኋላ አንድ ዳይት የሚባል ነገር። ቤት ውስጥ የተሰራውን አቅርቤ እበላለሁ። አልበቃ ምን ያህል ራሴን እንዳሰቃየው ለዳይት ብዬ እኔ ነኝ የማውቀው። አንዴ ኑሬ ለምሞተው የሁሉ ስቃይ አይ ዊል ኔቨር ያገኘሁትን በልቼ ስፖርት እሰራለሁ። በቃ ያንን የወሰንኩት የመጨረሻ ውሳኔ። ቢኮዝ አይ ሳፈር ቱ ማች በጣም ብዙ ስቃይ አይቼ ብዙ ተቋቁሜ ለበሽታ ነው የተዳረኩት። አንዴ ኖሬ ለመሞተው ደግሞ እውነቱን ነው። ባሌ ከዚህ በኋላ ምን ልትሆኝ ነው ብሏል። ምን ልትሆኝ ነው ከዚህ በኋላ? አግብተሻል፣ 2 ወልደሻል፣ የት ለመሄድ ነው? ምን ለመሆን ነው ብሏል። አርፌ አልኖርም። እባክሽ ድሮም እናቴ የበላና የተማረ ወድቆ አይወድቅም ትል ነበር። የእናቴ ምክር ብሰማ አንቺ እኮ ወፍራም አይደለሽም። በቃ ወፍራም ነኝ አምኜ መቀበል ነው። በቃ ውፍረቴን እስከዛሬ አብሮኝ የኖረ አጉል ካልሆነ ግን በዳይት ሳይሆን በመርፌ አይደል? ልክ እንደ ቤታ መርፌን ብርቴን ወጋና ቤታ ልካልኛለች ቪዲዮውን ዶክተር ሲያብራራ ሚጥሚጣ ምግብ ሁሉ ያጥሩ ብዬ ሚጥሚጣ ተነብዬ ነው ሚጥሚጣው ሄዶ በነነ ውስጤ። ዳይት ብዬ ራሴን ከማሰቃይ ምን አደርጋለሁ? መርፌ ወጋና ምን እላለሁ? ኤክሰርሳይዝ እኮ ኤክሰርሳይዝ እሰራለሁ። ኤክሰርሳይዝ የምሰራው አንደኛ ለጤናዬና ላለማርጀት ነው። እንደገና ሰውነቴ እንዳይላላ ነው። ስፖርት የሚሰሩ ሰዎች ሁሌ አክቲቭ ናቸው፣ ደስተኛ ናቸው። ስፖርት የሚሰራ ሰው ባይዘዌ የፈለገ የስራ ውጥረት የሚኖርበት ዲፕሬሽን ውስጥ አይገባም፣ ሰውነቱን ስለሚያንቀሳቅስ። ገባችሁ? እድሜያችን እየጨመረ ሲመጣ ስፖርት እንዳናረጅ፣ ስፖርት ለጤንነትም ላለማርጀትም ይጠቅማል። ኦፕሲ ማናት?